በየትኛውም አይነት ሸሪዓዊ መለኪያ ሐራም የሚያደርጋቸው ነገር የለም። በል ሐላል የሚያደርጉ በግልጽ ሐላልነታቸውን የሚያሳዩ ቁርአናዊም ሆነ ሐዲሳዊ ማስረጃዎችን በብዙ መልኩ መግለጽ እንችላለን። በድምፁ ብቻ ማንጎራጎር ከሆነ ወደ ሐራም ቅስቀሳ ካላደረገ ተናጋሪውም ወንጀል ላይ ወይም ይሄ አንጎራጓሪውም ምንም አይነት ወንጀል የለበትም። ስለ ሀገሩ ቢያንጎራጎር፣ ስለ እናቱ፣ ስለ ማህበረሰቡ፣ ስለ ጎሳው ለሰው ስለማዘን፣ ስለ ሀገር፣ ስለ ተለያዩ ነገሮች ይዜማሉ። ዜማው ምንም አይነት ችግር የለውም። እንከን የማይወጣለት ዜማዎች ብዙ አሉ። ግጥሙ ያው አንተ አላህን አትፈሩም? አሁን ጭራሽ ይሄንን ወጣት አሁን ቁርአን እንዲቀራ ማድረግ ሲገባል እንዴት ሐላል እያላችሁ ትመጣላችሁ? ጭራሽ በዚህ ዘመን ምናምን። በዚህ ዘመን እኮ አይደለም ሙዚቃ ሐላል የተባለው ያ ሐቢቢ፣ በረሱል አለይሂ ሰላቱ ወሰላም ዘመን እኮ ነው ሐላል የተባለው። እሳቸው እኮ ራሳቸው እኮ ናቸው ግጥም እኮ የሰጡት። ይሄንን ሐቃኢቅ ለምንድን ነው እንትን የምታደርገው? ሌላ ደግሞ አንድ ወሬ ሰዋራ ሌላውን ይዞ እየመጣ በጣም ሰዓታችን እየረዘመ ነው። ሀገራችን ላይ የሰርግ ዘፈን ይባል ነገር እኮ አለ እኮ። ሴቶች ያንጎራጉራሉ፣ ከበሮ ይዘው ይዘፍኑ አሉ። አንዳንድ ምንም ማያውቁ በቃ በድፍን ዘፈን ሐራም ነው የሚልን ነገር በቃ ዝም ብለው እንደዚህ ኮፒ ፔስት አድርገው በቃ ልጥፍ አድርገው ራሳቸው ላይ ምንም ተፍሲሉም ዝርዝሩም መቼ እንዴት ምን አይነት ሲሆን ምናምን የሚለው ያልገባቸው ሰዎች እስላማዊ ሙዚቃ ስላልከው እስላማዊ ጠጅ ይባላል፣ እስላማዊ ጠላም ይባላል። ተበቀጠለ ሁሉ እስላማዊ ሙዚቃ የመጣው እስላም ሁሉንም ነው ያሐረመው። በአንድ ሐዲስ ነው ደግሞ የሚገርመው سيكون قوم هي بخاري على حديث سيكون قوم يستحلون الحرى والحرير والخمر والمعازف له ወደፊት ይመጣሉ ሰዎች ዚናን የሚፈቅዱ አስካሪ መጠጥ የሚፈቅዱ ሐር ለወንዶች ሐር የሚፈቅዱና ዘፈን የሚፈቅዱ ይመጣሉ ይላል። يخسف الله بهم ይላል። الله ይገለባብጣቸዋል። ሐዲስ في صحيح البخاري ነው ያለው። ኸምር ይፈቀዳል እስካሁን አልተባለ ማለት አልሰማንም። ዚናን ይፈቀዳል ያለ አልሰማንም። ይችኛዋ ተጀምራለች። ዝም አላልንም። በቴሌቪዥንም ተናግረናል። እዚህ ደርስ ላይ 4-5 ጊዜ ተናግሬያለሁ። እንግዲህ እኔ አንድ ግለሰብ ነኝ። ሌሎቹን ራሳቸውን ጠይቃቸዋል። ስለኔ በኩል ሁላቸውም ሸሃዱ ምስክር ናቸው። ቁርአኑ በተናገረው الناس من يشتري له الحديث ليضل عن سبيل الله የሚለው ላይ ሱረቱል ላይ በተናገረው መሰረት ሐዲሱ ሰሂህ ቡኻሪ ያለ ሐዲስ ነው። እሱ በተናገረው መሰረት ሙዚቃ ሐራም ነው። እስላማዊ ስላሉት እስላማዊ አይሆንም። መልከ ጥፉን በስም ይደግፉ ይባላል። ሙሉ ያልሆነ ነገር ጥሩ ስም ስላወጣለት ጥሩ አይሆንም። ጀለበ ያለብሰው ስላወረገረገ ሐላል ነው ተውት። ሌላው ዘፈን ከሚሰማው ከሆነ አይለይም። የዘፋኞች መሽሁር ያመጡና እስላማዊ ነሽዳ ምናምን እዚህ ማን ነገር ይሄ ሐራም ነው። ሁላችሁም ተጠንቀቁ። በየኪሳችሁ ያዛችሁም ካሉ ጣሉት። ቁርአን አዳምጡ፣ ሐዲስ አዳምጡ፣ ዒልም አዳምጡ። የሚጠቅማችሁን ነገር ለመንከራት ይቁሙ።